ትነሳለች። ኮሎኔሉ ጄክን መጠበቅ ሰልችቶት እንዳለውም ሊያፈነዳቸው መጥቷል። ኒትሪ ጄክን ትቀሰቅሰውና የሆነ ነገር አድርግ ትሏለች። እሱም አቁሙ ሲላቸው አልሰማ ሲሉት ዶዘሩ ላይ ወጥቶ ካሜራውን ይሰብራል። ወታደሮቹን ሲተኩሱበት ከኒትሪ ጋር ይደበቃሉ። ኒትሪም እንደ ቅዱስ ሚያዩት ቦታ እንዲህ ወድሞ ስታየው በጣም ታለቅሳለች። ጄክ ካሜራውን ሲሰብር ቀርጾት ነበርና ኮሎኔሉ ቪዲዮውን ያዩታል። ጄክ እና ኒትሪ ወደ መንደራቸው ሲመለሱ ጄክ አባትየውን ለደህንነታችሁ ስትሉ ከዚህ ቦታ ሽሹ ይሏቸዋል። ሱታዬ ግን ከእጮኛዬ ጋር ተኝተሃል ብሎ ይመታዋል። የኒትሪም እናት እውነት ነው እንዴ ብላ ኒትሪን ጠይቃታለች። ኒትሪም ኢዋፊት አንድ ስለተጣመረን መለየት አንችልም ትላታለች ለእናቷ። ኮሎኔሉም ጃክ ጋር ይሄድና ከማሽን ውስጥ ያወጣዋል። እዚህም ሲወጣ እዚያ ያለው ፌንት ይወድቃል። ወደ ቢሮ የሚወስዷቸውና ጄክ ራሱን በቪዲዮ ሲቀርጽ የተናገረውን ይሰማሉ። ጄክም በምንም አይነት ድርድር መሬታቸውን እንደማያስነኩ ነበር የተናገረው። ኮሎኔሉ ስለዚህ በምንም አይነት መንገድ የማይደራደሩ ከሆነ በጉልበት እንሄድባቸው ብሎ ዝግጅት ይጀምራሉ። ግሬስም ህፃናቶች አሉ፣ ሴት ልጆች አሉ፣ እኚህ ሁሉ ይሞቱ ነው ወይ የምትሉት ብላ ልታግባባቸው ትሞክራለች። ምንም እንኳን ሙሉ ለሙሉ ባያምኑባትም የአንድ ሰዓት ጊዜ እሰጣችኋለሁ ከቦታው እንዲሸሹ ነገሯቸው ብሎ ወደ ማሽን ውስጥ ይገባሉ። ጄክም ይነቃና ሁሉን ነገር ማስረዳት ይጀምራል። እየመጡባቸው ስለሆነ ከዚህ ቦታ እንዲሸሹና መጀመሪያ እሱ እዚህ ቦታ ሲመጣ ሰላይ እንደነበረ አሁን ግን ከህዝቡ ከተፈጥሮና ከኒትሪ ጋር በፍቅር ወድቆ ከነሱ እንዳንዱ እንደሆነ ያስረዳቸዋል። ኒትሪም ይህን ስትሰማ ከሃዲነ ዞር በልልኝ ትለዋለች። ጄክና ግሬስም ይታሰራሉ። አንድ ሰዓቱ ስላለቀ ሄሊኮፕተር ይመጣና ቦታውን ማውደም ይጀምራል። ህዝቡም እጅ አንሰጥም ብሎ ሊዋጋ ይሞክራል። ግን የነሱ ቀስት ምንም ነበር። ቦታው በእሳት ይያዝና ራሳቸውን ለማትረፍ ሩጫ ይጀምራሉ። ጄክና ግሬስም ታስረው ስለነበር ማምለጥ አልቻሉ። እናትየው ትመጣና ከኛ እንዳንዱ ከሆንክ አድነን ብለው ትፈታዋለች። ወታደሮቹን ተኩሱን በመቀጠል ዛፉ እስኪወድቅ ድረስ ቦታውን ያወድሙታል። በዚህም ብዙ የመንደሩ ሰዎች ይሞታሉ። ኒትሪም ከሞት የተረፈ ካለ ብላ ስትፈልግ አባቷን ወድቆ ታገኘዋለች። ቀስቱን የሚሰጣትና ግዴታዬን አንቺ ጨርሽው ይላታል። ጄክም ያገኛትና ሊያጽናናት ሲል ከአጠገቤ ዞር በልልኝ፣ አይንህን ማየት አልፈልግም ከዚህ በኋላ ትለዋለች። ካምፕ ውስጥም አዛዡና ጄክን አውጧቸው ይልና ከማሽን ውስጥ ያወጧቸውና ይታሰራሉ። የጃክም አቫተር እዛው ጫካው ውስጥ ይወድቃል። ታስረውም በቀጣይ ምን ማድረግ እንዳለባቸው ግራ ገብቷቸው እያለ ትሩዲ የምትባለው አንደኛዋ ፓይለት ትመጣና ታስመልጣቸዋለች። አንድ ሄሊኮፕተር ይሰርቁናም ያመልጣሉ። ግሬስ ግን በሽጉጥ ተመታ ነበር። 3 ወር ተቀምጠው የነበሩበትን ትንሽዬ ካምፕ በሄሊኮፕተሩ ጭነው ወደ ሌላ ትልቅ ተራራ ይወጣሉ፣ ማንም እንዳያገኛቸው። እንደደረሱም ጄክ ማሽን ውስጥ ይገባና ምን ማድረግ እንዳለበት ማሰብ ይጀምራል። ድራገኑንም ይጠራውና ከዚህ በፊት ያሳደዳቸውን ትልቁን ድራገን አጥምዶ መያዝ እንዳለበት ይወስናል። ምክንያቱም የኦሞተካዮችን ተቀባይነት ደግሞ ማግኘት ከፈለገ ማድረግ ያለበት ነገር ይሄ ብቻ ነው። እነ ኒትሪ አንድ የቀራቸው የነፍስ ዛፍ ጋር ሄደው እየጸለዩ ነበር። የጸሎታቸውን መልስ እየጠበቁ እያለ ከጀርባቸው ከፍተኛ ንፋስ ይሰሙና ይዞራሉ። ጄክ ቶኩ የሚባለውን የሚፈራውን ድራገን እየጋለበ ሲመጣ ያዩታል። ኒትሪ ጄክ ራሱን ከቶኩ ጋር በማገናኘቱ በጣም ደንግጣለች። በዚህም ምክንያት ሁሉም የመንደሩ ሰዎች የጸሎታቸው መልስ አድርገው ጄክን ይቆጥሩታል። ጄክን በቀጥታ ሱታዬ ጋር በመሄድ እነዚህን ሰዎች ለመጨረሻ ጊዜ ለማጥፋት በጦርነቱ ላይ አብረህን ቁም ይለዋል። ሱታዬም ይስማማል። ጄክም ግሬስን ይዟት ይመጣና እንዲያከሟት ያደርጋል። እነሱም ትክክለኛ ሰውነቷንና የአቫተር ሰውነቷን አጠገብ ላጠገብ በማድረግ ነፍሷን ወደ አቫተር ሰውነት ሊያዘዋውሩት ተነስራታቸውን ይጀምራሉ። ግን ረፍዶ ነበር። ግሬስ በጣም ተጎድታ ስለነበር ትሞታለች። ጄክም በዚህ በጣም ያዝናል። ግን ጦርነቱ መጀመሪያ ጊዜ አሁን እንደሆነ ይገባውና ከሱታዬ ጋር በመሆን ህዝቡን ያነሳሳሉ። ወደ ሌላ ጎሳዎችን በመሄድ ሀገር ወራሪ መጥቷልና አብረን እንመልሳቸው እያለ ከ2000 በላይ ሰዎችን ይሰበስባል። ከካምፕ ለነጄክ መረጃ የሚያቀብል ነበርና መጀመሪያ ማዕድኑ የሚገኝበትን ዛፎች ሊያጋዩ እንደሆነ ለነጄክ ይነግራቸዋል። ከዛም ጄክ እቅድ ማውጣት ይጀምራል። ከተራራው በላይ ሆኖ በመጠበቅ ዛፎቹ ጋር ገና ሳይደርሱ ለማጥቃት ይስማማሉ። ጄክም ኢዋ ጋር በመሄድ አንቺ አግዢኝ ብሎ ይጸልያል። ጠዋት ላይ ወታደሮቹ ተከታትለው በሄሊኮፕተር ይመጣሉ። እነ ጄክ ከነሱ በላይ ሆነው እየጠበቋቸው ነበር። እታች ያሉት ማጥቃት ሲጀምሩ እነ ጄክም የመጀመሪያውን ተኩስ ይጀምራሉ።
የመጀመሪያዎቹንም አውሮፕላኖች ያወድሟቸዋል። ነገር ግን የድርጅቱ ጦር በጣም ጠንካራ ነበርና ተኩስ ሲጀምሩ ብዙዎችን ኦሞተካዮች ይገላሉ። ኮሎኔሉም ጄክን ያዩትና እሱን መከታተል ሲጀምሩ ትሩዲ ከጀርባቸው ተተኩስባቸውና ታስመልጠዋለች። ኒትሪ ደግሞ ድራግኗ ተመቶባት ይወድቅና ይሞታል። ሱታዬም አንድ አውሮፕላኑ ዘሎ ይገባና አብዛኞቹን ከገደላቸው በኋላ እሱም ይመታና ወደ መሬት ይወድቃል። ታች ያሉት እስከመጨረሻው መፋለማቸውን ይቀጥላሉ። በዚህ መሃል ድንገት መሬቱ በጣም መንቀጥቀጥ ይጀምራል። ከዛም እዛ ፕላኔት ላይ ያሉ እንስሳቶች በሙሉ ወታደሮቹን እየተንደረደሩ መጥተው ጥቃት ማድረስ ይጀምራሉ። ኒትሪም ይሄ የጸሎታችን መልስ ነው ብላ በደስታ ትጮኻለች። ጄክም ትልቁ ሄሊኮፕተር ላይ ይወጣና የሄሊኮፕተሩን ሽጉጦች እንዳለ ያፈነዳቸዋል። ቦምብን በመጣል ሄሊኮፕተሩን ራሱ ይጥለዋል። ኮሎኔሉም ሮቦት ውስጥ ገብተው ወደታች ይወርዳሉ። ጄክም ወደታች ይወድቃል። ኮሎኔሉም ጄክን ሲፈልግ ማሽኑ ያለበትን ያገኙና ሊተኩስበት ሲሉ ኒትሪ ከጀርባ ትመጣና ጣልቃ ትገባለች። የወረውራትና ዛፍ ስራ ጣብቆ ሊገላት ሲል ጄክ ይመጣና መፋለም ይጀምራሉ። ጩቤውን ያስጥለውና መስታወቱን ይሰብርበታል። ከዛም ኮሎኔሉ ትክክለኛውን ጄክ ለማጥቃት የመስኮቱን መስታወት ይሰብርና ማሽኑን ይመታበታል። ጄክም በጩቤ ሊወጋው ሲል ይሸውደውና ያንጠለጥለዋል። በዚህ ሰዓት ኒትሪ ከወደቀችበት ትነሳና በቀስት ትመታዋለች። ሁለቴም ልቡን ትመታውና ትገለዋለች። ጄክም ማሽኑ ይበላሽበትና ሲወጣ መስኮቱ ስለተሰበረ አየር ያጥረዋል። ጋዝ ማስኩን ሊወስድ ሲል ግን እግሩ ስለማይሰራ ይወድቅና መሬት ላይ መንፈራፈር ይጀምራል። ኒትሪ ምን እንደተፈጠረ ይገባትና ዘላ ገብታ ማስኩን ፊቱ ላይ ታረግለታለች። ለመጀመሪያም ጊዜ እውነተኛ ሰውነቱን ታየዋለች። ከዛም የግሬስ ማሽን ስለነበር እሷ ማሽን ውስጥ ይገባና ወደ አባተር ሰውነቱ ይመለሳል። ሱታዬንም እያጣጣረ ያገኘዋል። ሱታዬ ግደለኝና የክብር ሞት ልሞት ይለዋል። በመጨረሻም ሰዓት ወንድሜ ነህና ስልጣን ላንተ አስረክቤያለሁ ብሎት ይሞታል። ጦርነቱን በእነ ኒትሪ አሸናፊነት ያልቅና የተረፉትን ሰዎች ወደ ምድር ይመልሷቸዋል። ጄክም አዲሱ መሪያቸው ተደርጎ ሊሾም ነው። ከዛ በፊት ግን ነፍሱን ከሰውነቱ ጄክ ወደ አባተሩ ጄክ ማዛወር አለባቸውና የሚዘዋወርበትን ስነ ስርዓት ይጀምራሉ። ዝውውሩም ይሳካና ጄክ በአዲሱ ሰውነት ውስጥ አይኑን ሲገለጥ ታሪኩ ያልቃል።